the man after God's heart ከእግዚአብሔር ልብ በኋላ የሆነ የእግዚአብሔር ሰው ኢዮስያስ ወይም ዮሲያ ስለሱ ጥቂት እግዚአብሔርን ቃል አካፍላችኋለሁ። ጣዖታት በሚመለኩበት ዘመን ውስጥ የእግዚአብሔርን እጅ የገለጠ የእግዚአብሔር ሰው ነው። ይሄ ኢዮስያስ በስልጣን በመንፈስ ሙላት ጸጋን ይዞልን ስለሚመጣ እናመሰግናለን። አስተምረን ከኛ የሆነ ምንም ነገር የለም። አቤቱ ጸጋ ይለቀቅልን፣ ቃልህ ይጥቀመን በጌታ በኢየሱስ ስም ስልጣን እኔም ማገልገልም ማስተማርም መናገርም እንድችል ጸጋ እንድትሰጠኝ እኔ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ሁለንተናዬን እንድትቆጣጠር ጸልያለሁ። Father, we pray in the name of Jesus. ይሄ ቃል ያንተ የቃል ብርሃን በመካከላችን ይገለጥ በናዝሬቱ በጌታ በኢየሱስ ስም ስልጣንን እጸልያለሁ። ጌታ ሆይ ጊዜውን ሁሉ ለአንተ ሰጣለሁ። ተባረክ በኢየሱስ ስም ስልጣን። አንደኛ ነገሥት ምዕራፍ 12 ላይ የኢዮርብዓምን ታሪክ ታገኙታላችሁ። በጣም የእስራኤልን ሕዝብ ያሳተ ከባድ የጣዖትን አምልኮ ያስቀመጠ ሰው ነው ይሄ ንጉስ ኢዮርብዓም ማለት ነው። እና በአንደኛ ነገሥት 12 ላይ ታገኙታላችሁ። ኢዮርብዓም በልቡ አሁን መንግስቱ ወደ ዳዊት ይመለሳል አለ ሕዝቡ። ኢዮርብዓም ቁጥር 25 ላይ በተራራማው በኤፍሬም ሀገር ሴኬምን ሰርቶ በዚያ ተቀመጠ። ደግሞ በዚያ ወጥቶ ጵኒኤልን ሰራ። ኢዮርብዓም በልቡ አሁን መንግስቱ ወደ ዳዊት ቤት ይመለሳል፣ ይህ ሕዝብ በእግዚአብሔር ቤት መስዋዕት ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ሕዝብ ልብ ወደ ጌታቸው ወደ ይሁዳ ንጉስ ወደ ሮብዓም ይመለሳል፣ እኔንም ይገሉኛል አለ። ንጉሱም ተማከረ። ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጡን አማልክቶችን እይ አላቸው። አንዱን በቤቴል ሁለተኛውንም በዳን አኖረ። ለአንዱም ጥጃ ይሰግድ ዘንድ ሕዝቡ እስከ ዳን ድረስ ይሄድ ነበር። ይህ ኃጢአት ሆነ። በኮረብቶቹም ላይ መስገጃዎች ሰራ። ከሌዊ ልጆች ካይደሉ ከሕዝብ ሁሉ ካህናት አደረገ። በ8ኛው ወር በ15ኛው ቀን በይሁዳ እንደሚደረግ በዓል ያለ በዓል አደረገ። መሰዊያውም ላይ ሰዋ፣ በሰራቸውም ጥጆች ይሰዋ ዘንድ እንዲሁ በቤቴል አደረገ። ለኮረብታ መስገጃዎች የመረጣቸውን ካህናት በቤቴል አኖራቸው። በ8ኛው ወር በ15ኛው ቀን በልቡ ባሰበው ቀን በቤቴል በሰራው መሰዊያ ላይ ሰዋ። ለእስራኤል ልጆች በዓል አደረገላቸው። በመሰዊያውም ላይ ዕጣን አጠነ ይላል። በዚህ ጊዜ አንድ የእግዚአብሔር ሰው ምዕራፍ 13 ላይ በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሰዊያ አጠገብ ቆሞ ነበር። በመሰዊያው ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንን የሚያጥኑብህን የኮረብታ መስገጃዎች ካህናት ይሰዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሰዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሱም የእግዚአብሔር ሰው በቤቴል ባለው መሰዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሰዊያ ላይ አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልስ ዘንድ አልተቻለውም። የእግዚአብሔር ሰው በእግዚአብሔር ቃል እንደሰጠው ምልክት በመሰዊያው ተሰነጠቀ፣ አመዱም ከመሰዊያው ፈሰሰ። ንጉሱም የእግዚአብሔርን ሰው አሁን የአምላክን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔር ለመነ፣ የንጉሱም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። አስቡት ታሪኩ ይህንን ይመስላል። እና በዚህ ጊዜ ላይ ኢዮስያስ የሚባል ሰው እንደሚወለድና ይህንን የጣዖት አምልኮ እንደሚመታ ትንቢት ተነገረ ማለት ነው። ክብር ለኢየሱስ ይሁን። እንግዲህ ይሄ የሆነው ከ300 ዓመታት አስቀድሞ ማለት ነው። ኢዮርብዓም ያገለግል የነበረው ወደ 910 መጨረሻው 910 ቢፎር ክራይስት ከክርስቶስ ልደት በፊት ወደ 910 አካባቢ ነው ኢዮርብዓም ያጸንና ያገለግል የነበረው። እንግዲህ ወደ 640 አካባቢ ይሆናል ኢዮስያስ ሲወለድ ማለት ነው። ጌታ ይባረክ። በ8 ዓመት ልጅ ሆኖ ንጉስ ነው የሆነው ማለት ነው። እና ለ30 ምናምን ዓመት ያህል ነግሷል። በጣም የሚገርም የእግዚአብሔር here the man after God's heart። ይሄ ሰው ከእግዚአብሔር ልብ በኋላ የነበረ ሰው ግን ለምን ብለን ስናስበው በኋላ እንመጣበታለን። ጣዖታት አምልኮን እግዚአብሔር ይጸየፋል። አሜን ነው። እናንተ ጣዖት ስለማታመልኩ ይሄ ነገር ብዙም ወደ ውስጣችሁ አይገባም አይደል? እግዚአብሔር
ጣዖትንና የጣዖትን አምልኮ ይጸየፋል። ምድር ሁሉ በጣዖታት ተሞልታለች ታውቃላችሁ። በዚያ ዘመን ብቻ ሳይሆን በዚህም ዘመን እንደ ዮሲያስ ያሉ የሚቀና ትውልድን እግዚአብሔር ዛሬም ለራሱ ይፈልጋል። በክርስቶስ ኢየሱስ በሆነልን መዳን በኩል እግዚአብሔር አስገራሚ ታምራትን በሕይወታችን ላይ አድርጎ ከጨለማ መንግስት ወደሚደነቀው ብርሃን አምጥቶናል። ስለዚህ በዚህ መንግስት ውስጥ ስንቀላቀልና ስንገባ ከርኩሰታቸው ማጠራቸዋለሁ እንደሚል ከጣዖቶቻቸውን ሁሉ አስጥላለሁ ያለ እግዚአብሔር በክርስቶስ ኢየሱስ አጥቦ ከጣዖታት ሁሉ ሊያነጻን ሊያጠራን ለዛ ነው የጠራን ማለት ነው። አሜን ነው ወይ? ስለዚህ በሰው ህይወት ውስጥ የጣዖታት ስራ ድሮ በብሉይ ኪዳን ዛሬም በአዲስ ኪዳን አለ። ስለዚህ እግዚአብሔር እንደዚህ አይነት ሰው እንደ ኢዮስያስ አይነት ሰው እግዚአብሔር ማስነሳት ፈለገ ማለት ነው። ገና ሳይወለድ ከ300 ዓመታት አስቀድሞ መሠዊያው ላይ ትንቢት ተነገረ። ኢዮስያስ የሚባል ሰው ይወለዳል፣ አንተ መሠዊያ ስም አለ። ሰውየው እንደማይሰማ ያውቅ። ስለዚህ ትንቢቱ የመጣው ለኢዮርብዓም ማለት ነው። ትንቢቱ የመጣው ለመሠዊያው። ኢዮርብዓም እግዚአብሔር 10 ነገድ ሰጥቶት ንጉሥ አድርጎታል። ንግስናውን ከሰለሞን ቤት አውጥቶ ለሱ አኪያ የሚባለው ነቢይ ቆራርጦ ራፊ ሰጠው። እነዚህ ነገዶች ያንተ ናቸው። ተመልከቱ። ምክንያቱም የዳዊት ቤት ለሁለት የእስራኤል መንግስት ለሁለት ሲከፈል የዳዊት ቤት የወሰደው ኢየሩሳሌም ላይ፣ ሌላውን ደግሞ ነገዶች ማን የመራው የወሰደው? ኢዮርብዓም። እግዚአብሔር እነዚህ ነገድ አንስቶ ሲሰጠው ተመልከቱ። የእግዚአብሔር ቤት ማምለኪያ ያለው በኢየሩሳሌም ስለነበረ ህዝቡ ወደ ኢየሩሳሌም ቢመጣ ልቡ ከኔ ይሸፍታል የሚል ስጋት ገባበት ንጉሱ። ስለዚህ በራሱ ፍርሃት ወደ ጣዖት አምልኮ እሱም ገብቶ ህዝቡን ያስገባ፣ እንደዚህ ህዝቡን ያሳተ ክፉ ንጉስ አልነበረ። በጣም ከባድ የሆነ ጥፋት ያጠፋ ሰው ኢዮርብዓም። ከዛ በኋላ በኢዮርብዓም መንገድ ሄደ ነው አብዛኞቹ እንደውም የሚባሉት። ኢዮርብዓም በጣም ፋና ወጊ በጣም ኃይለኛ የሆነውን በዳንና በቤቴል የጥጃ አንበሳ አሰርቶ ያደረገውን ተመልከቱ። እነሆ ከግብፅ ያወጡህ አማልክትን ተመልከቱ ያለ ሰው ነበር። በዚህ ሰዓት ትንቢት የመጣው እንግዲህ ኢዮስያስ ይወለዳል። አሜን ነው። የጣዖትን አሰራር የሚጠርግ ሰው ይነሳል። እንግዲህ የስሙ ትርጉም ኢዮስያስ የሚለው ዮሲያ የሚለው የስሙን ትርጉም ስትመለከቱ ያህ የሚለው የእግዚአብሔር ስም ወይም ያህዌን ያመለክታል። ከዛ ሲያ የሚለው ደግሞ የሚፈውስ የሚረዳ ሪስቶሬሽን ታድሶ የሚያመጣ ደህንነትን የሚገልጥ ማለት ነው። ኢዮስያስ የሚለው ስም እንዲሁ ዝም ብዬ አይደለም ለልጄ ስም ያወጣው። አሜን ነው። እንግዲህ እንደዚህ አይነት ስም አውጡ እናንተ። በጣም ድንቅ ስም እና የሚፈውስ ማለት ነው። እግዚአብሔር ፈዋሽ፣ እግዚአብሔር ሰፖርት የሚያደርግ ምድርና ህይወት በጣዖታት አምልኮ በተበላሸችበት ጊዜ ራሱን የሚገልጥ ሪስቶሬሽንን የሚያስነሳ አሜን ነው ወይ? በቤተ ክርስቲያን ውስጥ ዛሬም እግዚአብሔር ለየት ያለ የቅድስና ተሐድሶን ማምጣት ይፈልጋል። የጣዖታትን አሰራር መስበር፣ አጋንንታዊ ኪዳንን ማፍረስ፣ የጨለማን ስራ መስበር፣ ከእግዚአብሔር ሌላ የሚመለኩ ሁሉ ሊዋረዱ፣ ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ጌታ ነው፣ እሱ ደግሞ ከፍ ብሎ በምድር ሁሉ ሊወጣ እግዚአብሔር ይፈልጋል። አሜን ነው ወይ? ዛሬ ሰዎች ከጣዖት ጋር ህይወታቸው እንደተጣበቀ ይሄ ምንም አዲስ ነገር አይደለም። ምድር ሁሉ በጣዖታት ተሞልታለች። በዚህ በጣዖታት አሰራር ጉዳይ ላይ ለመጀመሪያ ጊዜ ጌታ ልቤንና አይምሮዬን የከፈተበትን ጊዜ እንግዲህ ሳስታውስ የዛሬ 10 ምናምን ዓመት በፊት በልጆቼ መኝታ ቤት አጠገብ ቁጭ ብዬ እየጸለይኩ ጸሎት ጨርሼ ወደ 2-3-4 ሰዓት ያህል በጌታ ፊት ተንበርክኬ ጸልይ ነበርና እግዚአብሔር ሆይ እንደው በሚቀጥሉት ዘመናት ምንድነው መሰራው ስራ እያልኩኝ በጣም እጸልይ ነበርና ከዛ ልጄ ትልቋ ትንሽ ነች፣ ሁለተኛዋ ትንሿ ትንሽ ነች፣ የመጀመሪያዋ ልጄ እነሱን ለማስተኛት መኝታ ቤታቸው አልጋቸው ላይ ጋደም አልተኛሁም፣ ከጎን ቁጭ ብያለሁ። እነሱ እንቅልፍ ወስዷቸዋል። ጌታ ኢየሱስ ሲመጣ አየሁት። መጣ እና
መጣ እና ከዛ ልክ ከቱታ እንደሚወጣ ሰው ከአካሌ ውልቅ አድርጎ አወጣኝ ማለት ነው። ከዛ ተከትየው ሄድኩኝ። ጌታ ሆይ ወዴት ነው የምትወስደኝ አልኩት። ምንም አልመለሰልኝ። ተከትየው ግን ሄድኩ። ከዚያ ሳሎን የሚመስል ቤት ውስጥ እንደዚህ አይነት ቤት ውስጥ ገባ። መጀመሪያ ላይ ትልቅ የጣዖት የሚመስል ማጠኛ ተቀምጧል። በጣም ትልቅ ፎቶግራፍ ግድግዳ ላይ ተለጥፏል። ከዛ ከጣዖት ከማጠኛ ከሚመስለው ስር ትልቅ የሐረግ አትክልቶች ዙሪያ ቤቱ ላይ ሸፍነውት ነበርና ከዛ ስር በጣም ትናንሽ ፎቶግራፎች ዙሪያው ላይ ተለጥፈዋል። እንዳይታዩ ግን በቅጠል ተሸፍነው ነበረ። ከዛ ከስራቸው ልክ የቡና ቤት ይሄ መብራት የሚመስል ትንንሽ አምፖሎች ተሰክተው እያንዳንዳቸው የራሳቸው ብርሃን ነበራቸው። ትንሽ ጭልጭል የሚሉ ብርሃን እና ጌታ የሚናገረው በውስጤ ይገባኛል፣ እኔ የምናገረው እሱ ይገባዋል እና ይረዳ ነበር እና ጣዖት እንደሆነ የትልቅ ፎቶግራፍ እነዚያ ደግሞ በምድር ያሉ በሙሉ የተለያዩ የጣዖታት አሰራር ሲሆኑ የስራቸው አርማ ነበሩ እነዚህ አምፖሎች። ይሄ በምድር ያለው የመናፍስት አሰራሩ ልዩ ነው። አንዱ ከአንዱ ጋር ራሱ አይመሳሰል፣ ተከፋፍለው ነው የሚሰሩት። ከዛ በኋላ ጌታ እንደዚህ ያለኝ እጅን ወደ ፎቶግራፉ ዘርጋ እና ልክ ወደ ፎቶግራፉ እጄን በዘረጋው ጊዜ ፎቶግራፉ ወርዶ ሲከሰከሳል። ከዚያ በኋላ አየኸው ይህንን ሐረግ አለ የተሸፈነበትን ግለጠዋል። ከዚያ ያንን እየነቀልኩኝ ስገልጠው አየው ወስዶ እንደገና በአካሌ ውስጥ ጨመረ። ጌታ ይባርክ። ስለዚህ አገልግሎቴ ጣዖትን መግለጥ አንዱ ስራዬ እንደሆነ ከዛ ዘመን በኋላ በደንብ ገባ። ስለዚህ ከጨለማ ስራ ጋራ ከአጋንንት ስራ ጋራ የተሸፈኑበትን ነገር መግለጥ እንግዲህ አንዱ የተጠራሁበት አገልግሎቴ ስለሆነ አይኖቼ በጥልቀት መንፈሴ በደንብ ይረዳል እነዚህ ነገሮች ማለቴ ነው። ጌታ ይባረክ። ስለዚህ እነዚህን የጣዖታት አሰራር በምድር ሁሉ በተለያየ አቅጣጫ የሚሰራ የጨለማ አሰራር አለ፣ በእኔና በእናንተ ሊገለጥ የሚገባው አሜን ነው። ያንን የምንገልጠው እኔና እናንተ ምናፈርሰው እኛን እጆቻችንን በምንዘረጋበት ጊዜ የጨለማ ስራና ኪዳኑ ይፈርሳል። አሜን በሉስ። በቃ ከኛ የሚጠበቀው ምንድነው? እጅህን ዘርጋ። የክርስቶስ ኢየሱስ ስም የጣዖታትን ስራ፣ የጨለማን ስራ፣ የአጋንንትን ስራ፣ የተለየ ኪዳን ዘር ተከትሎ የሚሰራ ማንኛውንም የጨለማ ጉልበት ሁሉ የማፍረስ አቅም አሜን አለው። አሜን በሉስ። ምንም አይነት ቻሌንጅ በህይወታችሁ ላይ ተግዳሮት ቢኖር እንኳን ልንገራችሁ፣ የልጁ የክርስቶስ ኢየሱስ ስም ኃያል ያፈርሳል። የጨለማን ስራ ሁሉ ያፈርሳል። በህይወታችሁ፣ በቤታችሁ፣ በኑሯችሁ፣ በትዳራችሁ whatever በሉት የጨለማ ኪንግደም ያስገባው የትኛውም አይነት የውጊያ መሳሪያ የክርስቶስ ኢየሱስ ስም ሲጠራ መፍረስ አማራጩ አይደለም፣ ግዴታው። ጌታ ይባላል እና በቅርበት ያለውን የጣዖታት አሰራር ግን መለየት ግን ያስፈልገናል እንደ ክርስቲያን። አሜን ነው። ኢዮርብዓምን ስትመለከቱ ሁለት ጣዖት በዳንና በቤቴል አስቀመጠና ህዝቡን ምን አላቸው? እነሆ ከግብፅ ያወጡህን አምላኮችህን አይንን ከእግዚአብሔር ላይ አንሳና ከግብፅ ያወጣህን ተመልከት። ከግብፅ ያወጣቸው ማን ነው? እሱ ያህዌ እግዚአብሔር ነው፣ ሌላ አምላክ አይደለም። የኢዮርብዓም አገልግሎት በእግዚአብሔር ስም መነገድ ነው፣ መሸቀጥ ነው። እግዚአብሔር ያደረገውን ክብር ለማን መስጠት ነው? ለጣዖታት መስጠት። ከግብፅ እንደወጡ እግዚአብሔር እንዳወጣቸው እነሱ ያውቃሉ። ይሁን እንጂ ግን ተመልከቱ፣ በእግዚአብሔር ስም ተጠግቶ የሚመጣ አሰራር። ጨለማ ብዙ ጊዜ ሲመጣ እኔ ጨለማ ነኝ ብሎ ቢመጣ የሚቀበለው አለን። የብርሃን መልአክ መስሎ ነው ሲመጣ። አያችሁት? እኔ እንትና ነኝ ብሎ አይመጣም፣ በክፉ ነገር አይመጣም። የሚመጣው ለየት ባለ መንገድ ተሰውሮ በሚሰራ አሰራር ነው የሚመጣው። እና አላቸው ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል አላቸው። አስቡት እንግዲህ ከቤቴል ወደ ኢየሩሳሌም ለመውጣት የ3 ቀን መንገድ ሰው
ከ20 እስከ 25 ማይል በቀን ቢጓዝ 3 ቀን ይፈጃል። ከዳን ደግሞ ወደ ኢየሩሳሌም ለመምጣት ከ5 እስከ 6 ቀን ይፈጃል። ስለዚህ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል። ስለዚህ ምን አድርጉ? ጣዖታትን አምልኩ። ይበዛባችኋል። ይበዛባችኋል መንፈስ በኢየሱስ ስም ይሰበራል። ዛሬ ብዙ ሰዎች ስለሚበዛባቸው በቤታቸው ተቀምጠዋል። እግዚአብሔር ቤት መጥተው የማያመልኩ ብዙ ሰዎች አሉ። ታውቃላችሁ? ወደ እግዚአብሔር ቤት መውጣት የበዛባቸው ሰዎች አሉ። በምቾቶቻቸው ተቀምጠው በቤታቸው ውስጥ የሚሞላቀቁ ሞልተዋል። አይ ዛሬ ይቀር ደግሞ ወደ እግዚአብሔር ቤት ምን ይሰራል ይላሉ አንዳንድ ሰዎች። አይገርማችሁም? በዝቶባቸዋል። አንዳንዶች አምልኮ፣ ጸሎት፣ በቃ ለእግዚአብሔር መሰዋት፣ ማጠን፣ እግዚአብሔርን ማገልገል የሚለው ነገር የበዛባቸው ሰዎች አሉ። በቤት አስቀምጧቸው። እንደሱ ነው ያላችሁ። ኢየሩሳሌም ድረስ ምን ሰራላችሁ? ዛሬ ቴሌቪዥን ብታያሻላችሁ። ዛሬ እነ ቼልሲ ይጫወታሉ። እነሱን ተመልከቱ። እኔ ከእግር ኳስ ጋር ጦርነት የለኝም። መመልከት መብት ነው። የሚወዱ ሰዎች አሉ። እኔ ስለ ኳስ መናገር ያለ ግን እግዚአብሔርን ከተካ ጣዖት ነው። አለቅ አይደለም? እግዚአብሔርን እና አምልኳችንን ከተካ ህይወታችን ላይ ከተቀመጠ እሱ ምን ይሆናል? እሳናይ ዶል ጣዖት በሉስ። አዎ እንደ በፊቱ እንደነ በዓል እንደነ አስታሮት እዚያ ያመለኳቸው ነገስታቶች አሉ። እናየዋለን ምናልባት ጊዜ ካለን፣ አለበለዚያ በሌላ ጊዜ እንቀጥለዋለን። እንደነሱ ላናደርግ እንችላለን። ሰይጣን በጣም ብልጥ ስለሆነ ራሱን ለውጦ በተለየ አቅጣጫ ነው የሚመጣው። በስልጣኔ መንገድ ሲመጣ በዚህ ዘመን የሚሰራበት አሰራር ለየት ያለ ነው። ወደ ኢየሩሳሌም አትወጡ፣ ይበዛባችሁ። ሴትዮዋ ከአጋንንት እስራት ተፈወሱና እውነተኛ ታሪክ ነው። ሌላ መንፈስ ቅዱስ ሙላት መጀመሪያ የጸለየልኝ የነበረ ሰው በጣም የምወደው ወንጌላዊ በጣም ጌታ የሚጠቀምበት ሰው ነበርና አንድ ከተማ ሲያገለግል አንድ ሴት ከአጋንንት እስራት ተፈወሱ። ከዛ ጠፉ። የሆነ ጊዜ ላይ መንገድ ላይ ያገኛቸውና እማማ ደህና ነው? ደህና ነኝ። ምን ነው ጠፉ? አሁንማ ሽሬ ድኜ ምን ልሰራ እመጣለሁ እንዲህ ያሉኛል። አሁንማ ሽሬ ድኜ ምን ላደርግ እመጣለሁ? በጌታ በኢየሱስ ዛሬ የጌታን እራት እንወስዳለን። በእውነት ኪዳናችንን አድሰን ድካምና ኃይላችን ታድሱ ከእግዚአብሔር ጋር እርቅ አድርገን ድካማችንን እንዲያነሳ ጸልየን ነው የምንወጣው። አሜን ነው። ለእኔና ለእናንተ ለዘላለም አይብዛል። ወደ እግዚአብሔር ቤት መምጣት ክብራችን ነው። የ5 እና የ6 ቀን መንገድ መሄድ እንዲበዛ የሚያደርግ መንፈስ፣ የድካም መንፈስ፣ በእግዚአብሔር ቤት የሚመለከውን አምልኮ ተራና ከንቱ የሚያደርግ መንፈስ። አሁን እንደዚህ አይነት አምልኮ እያለ እዚህ ከተማ አሁን ይሄ ሰው ብቻ ነው የሚያመልከው እንጃ በቁጥር እዚህ ስንት እንሆናለን? እግዚአብሔር ይመስገን ብዙ ነው ያለ ነው። እውነት ለመናገር ግን ከቁጥር ጋር አይደለም ጉዳዩ። ግን ስንት ሰው መኖር ነበረበት። ይሄ ህንፃ ራሱ እኮ መብቃት አልነበረበት አይደለም? ምክንያቱም እግዚአብሔር ይመለካል። በቅዱሳን መካከል ነው የምንገኘው። በመካከላችን እግዚአብሔር አለ፣ ክብር አለ፣ እሳት አለ፣ መንፈስ ቅዱስ አለ። ጣዖታት ይሰበራሉ። ሰዎች ከአጋንንት ስራ ነፃ ይወጣሉ፣ ይፈወሳሉ፣ ጌታን ይቀበላሉ። በእንደዚህ አይነት ሁኔታ ውስጥ ማይ ጋድ። ስለዚህ በኢየሱስ ስም ስልጣን እየተከታተለን ያጋንንትን ስራ ደግሞ እናፈርሳለን። ሰዎች ይለቀቃሉ። ከያዛቸው ነገር ይራገፋል። አሜን። ጌታ ይባረክ። እንግዲህ የኢዮርብዓም ትልቁ ነገር ይሄንን ጣዖታት ማስቀመጡ ብቻ ሳይሆን የእግዚአብሔርን ስም ከሌላ ጋር መቀየጡ ወይም ሚክስድ የሆነ ወርሺፕ ድብልቅ አምልኮ መሆኑ
ያልቃል። ገብቷችኋል አይደል? የተደባለቀ ድብልቅልቅልቅ ያለ የእግዚአብሔርን ስም የያዘ ግን የእግዚአብሔር ስም የሌለበት ለራሱ ፍርሃት መንግስቱን ያቆመበት እኔነት በዙፋኑ ላይ ነግሶ የሚታይበት ለእግዚአብሔር ክብር የማይሰጥበት ለመንግስቱ ለራሱ ሲል የእግዚአብሔርን አገዛዝ ስርዓት የቀየረበት እግዚአብሔር በሰጠው አገልግሎትና መድረክ ላይ መንግስተ እኔ የነገሰበት የጣዖት አሰራር ነበር። አያችሁት? መንግስተ እኔ ከፍ ስትል የእግዚአብሔር ነገር መውደቅ መንቋሸሽ ይጀምራል። ኢዮርብዓም ይሄንን ያደረገው እኔ ብቻ ልንገስ እንጂ እኔ ምን አገባኝ ስለ እግዚአብሔር፣ እኔ ነግስባችኋለሁ ያለውን እግዚአብሔርን የሚያባረር መንፈስ። አስቡት፣ ህዝቡ ለምርኮ አልፎ እስከሚሰጥ ድረስ ህዝቡን ያደረገ አስቡት። በሱ ምክንያት እግዚአብሔር ቁጣ የነደደበት ጊዜ ነበር። እግዚአብሔር ቀናተኛ አምላክ ነው። ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። ተሐድሶን በህይወታችን ያደርጋል። እግዚአብሔር በሰጣችሁ ነገር ላይ አትፍሩ። በእውነት እግዚአብሔር የሰጠውን ነገር እሱ ቸር አምላክ። አያችሁት? ፍርሃት ይገሉኛል። ስፒሪት ኦፍ ፊር አያችሁት? የፍርሃት መንፈስ አላስፈላጊ እርምጃ እንድንወስድ ያደርጋል። አንዳንድ ጊዜ ታስ ስፒሪት ነው እኮ ፊር፣ ፍርሃት። የሚያኖረን ማን ነው? እግዚአብሔር ነው። መኖሪያችን ማን ነው? የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል። በእምነት መኖር ሲቻል ስለኔ እኔ ማሰብ ስጀምር ነገሮች ይበላሻሉ። በፍርሃት ያልሆነ ነገር ውስጥ ክርስቲያኖች እንዳንገባ እግዚአብሔር ይጠብቅ። አረማመዳችን እንዳይበላሽ፣ እግዚአብሔርን ከመፍራት እንዳንመለስ። በአዲስ ኪዳን የጣዖት ይሄ ሰው ምንድነው ጣዖት ይላል። እኛ ጣዖት አናውቅም ለሚሉ ሰዎች በአዲስ ኪዳን ጣዖት አለ የለም?